ዝም ብላችሁ አፋችሁን አትክፈቱ። ግለሰብ አታምልክ። የአማራን ሰዎች ሞት እናንተ ያልደረሳችሁ ቪዲዮ አለን እኛ ጋር። ይልማ ኃይሉ የተባለ ያለው የደበቀው እንትን ቪዲዮ የኛ አገዳ እግዚአብሔር ምስክሬ ነው። ቪዲዮ አለኝ። ይሄን ብለቀው ብሔርና ብሔር አጋጅቶ በኢትዮጵያ ውስጥ ዘር ማጥፋት ይነሳል ብሎ ነገ ሁለቱ ህዝብ ደግሞ ተነስቶ ቢገዳደል ልክ እንደ ሩዋንዳ ሚዲያ ላይ እየቀሰቀሱ የዘር ፍጅት አመጡ ተብሎ ሊገዳደል ይችላል። ባይዘው እውነታዊ ውጣ ካላችሁ ይሄ ቪዲዮዎች አሉን። እኛ ለምን ይመስላችኋል 24 ሰዓት ነው የምሰራው? የዚህ አይነት ቪዲዮ በእጄ ስላለ ነው። እና ስለ ወሎ እልቂት እኔ ብቻ አይደለም ዳኜ ብቻ ለሚያለቀሰው አሁን እዚህ ሜዳ ላይ የተበተነው ሰው ብታዩት ስለማይነገራችሁ ነው። ምግብ የሚበሉት የለም። እግዚአብሔር ምስክር እንዴት እንደሚያማምሩ ደግሞ የወሎ ልጆች ህፃናት የ10 ዓመት የ12 ዓመት ገና ሶታ የሆኑ ገና ማደግ በልተው ያልጠቀሙ አንጀታቸው ታስሮ ምናምን ስታያን ልቅሶዬን አንተ እንድታይልኝ አይደለም በላይ እኔ ለአማራ ማዘኔን ምናምን እንድታዩ ተቆርጦ ሰው እንዲያዝን ወይም ደግሞ ሞጣው አማራን ይወዳል እንዲባል ፈልጌያለሁ። የወሎን በተለይ ጭፍጨፋ በእጄ ያለው ዶክመንት ሳስበው እዚህ ውስጥ ስለሚዘገንነኝ ነው። ይዘገንናል። አላያችሁም? ጎበዝ አማራዎች አላያችሁም? አክቲቪስት ነን የምትሉ ሰዎች ቪዲዮ የላችሁም? እኔም ሰዎች ነው ላኩልኝ። እኔ መቼም ሂጅ አላስቀርጽ እዚያ ጋር። ይሄን ደግሞ ሆን ተብሎ አማራው ከኦሮሚያ ክልል እንዲለቅ የተደረገ ሴራ ነው። ሆን ብሎ ያንን ግድያ ሲያይ እኔ እውነቱን ልንገራችሁ እኔም ወንድ ነኝ ይላሉ። ያን ሳይ ልቤን የተሸበረው አገዳደሉም ማለት ነው። እውነት ነው። መሬቱን ለቀውስ ቢሄዱ አቅም የላቸው ምን ያደርጋሉ? ምናልባት እዚያው ወደ ወሎ ወደ ጎጃም ወደሚባለው መሬት ተጣቦ እንኳ ቢኖሩ ይሻላል። ቴንኪዩ እግዚአብሔር አለ ያለ እውነት ያያል። የአማራ ነፃነት ግን እየመጣ ነው። ባይዘው ያያል። ነፃነታችን ስናገኝ እንደ ትግሬዎች መንግስት ከያዘ እንደ ኦሮሞች ለዓለም እንደ አይሁድ ሙዚየም ይሰራበታል። የወሎ ህዝብ ውሸት አኗሽ 90% የተገደለው የቤት አማራ ነው። ምንም ህዋት መጥቶ